ኢየሱስ ጌታ ነው በጌታ በኢየሱስ ስም እግዚአብሔር በውስጣችሁ ያስቀመጠው ጠብታ የምታክል አንድ መክሊት ብትሆን ሳትገለጥ አትሞቱም ሃሌሉያ አሜን በሉ ሲበደም አይሰማም አንዳንዶቻችሁ ውስጥ እኮ ተከፍቶ ያልወጣ አስታሴር እዛው ውስጣችሁ ስላለ ስንቶች በቀረጥ እየተሰቃዩ መሰላችሁ ሃሌሉያ ትዝላችኋል ጴጥሮስና ኢየሱስ ገባሪዎች መጥተው ቀረጥ አምጡ ሲሏቸው የላቸው ጴጥሮስ አለው ኢየሱስ ምን አለን ሲለው ምንም የለንም አለ እንግዲያው ሲድና እንዳሳጋ አለው ሃሌሉያ ወደ ባህር ሂድና አሳ አጥምድ አለው አሷን ስታጠም አፏን ስትከፍተው ሁለት አስታቴር ታገኛለህ መተለኔና ላንተ ክፈለዋል ሃሌሉያ ወገኖቼ የእነዚህ ሰዎች የቀረጥ ረፍት እኮ በአሳ ውስጥ የነበረው አስታሴር ነበር ስንቶቻችሁ ከዓለም ባህር የተጠመዳችሁ የክርስቶስ አሳዎች ናችሁ የሚያነሳ አይደል እንዴ ሃሌሉያ ስንቶቻችን ግን ውስጣችን ተከፍቶ የተከማቸው የተቀመጠው ነገር ለሌሎች ረፍት እንዲሆን ወጥቷል አንዳንዶቻችን እኛ ባለመግለጣችን አልተመቸኝም ጊዜ የለኝም ብለን ውስጣችን ያለውን ነገር ዘግተናል ነገር ግን it's not only your case የናንተ ጉዳይ አይደለም እዛ ረፍት ያጣለ አንተ ውስጥ ያለ ቅባት አለ አንተ ውስጥ ያለ ትንቢታዊ ጸጋ አለ አንተ ውስጥ ያለ ሐዋርያዊ ጥሪ አለ አንተ ውስጥ ያለ የፈውስ ጸጋ አለ አንተ ማስኮ ፕሩቫ ዲያኖ ሴፓ ዛሬ በጌታ በኢየሱስ ስም ወደ መገለጥ የሚያመጣ የህይወት እንቅስቃሴ ውስጥ እንድንገባ አቅጣጫችንን እንቃኛለን አሜን በሉ እስቲ በደም የተሰጠኝ ነገር በሉ እስቲ በክርስቶስ ታላቅ መስዋዕትነት የተሰጠኝ ነገር አንድ እንኳን ብትሆን ለሌሎች ረፍት ከኔ ህይወት ሳትወጣ አብራኛ ትቀበርም ሃሌሉያ እንኳን በህያውነት ከሞቱ በኋላ እንኳን ኤልሳ ይወላችሁ ኤልሳን ያገለግለው የነበረው እንደ ኤልሳ ጠቢብ ስላልነበረ ኤልሳ ለኤልያስ ውሃ ሲያፈስለት ሲያገለግለው በኤልያስ ላይ የነበረውን መንፈስ ማደሪያ ራሱን ያዘጋጅ ነበር ኤልያስ ሲወሰድ ቅባቱ እንዳይወሰድ እግዚአብሔር ይመስገን ጊያዝ ግን በኤልሳ ላይ ካለው ቅባት ይልቅ የሶሪያው ንጉስ ሰራዊት አለቃ ይዞ የመጣው ጨርቅ ላይ አረፈና ከቅባት ከመጎናጸፊያ ይልቅ ጨርቅ ላይ አረፈና ኤልሳ ያለውን ቅባት ለጊያዝ ሳያሻግር ሞተ ስለዚህ ጊያዝ ለምጹን ተሸክሞ ሄደ ኤልሳ ደግሞ ያላካፈለውን ቅባት ይዞ ተቀበረ የሚገርማቸው አንድ ጊዜ ሰዎች የሞተ ሰው ይዘው ወደ መቃብር ሲሄዱ የኤልሳ መቃብር ያለበት ጋር ደረሱ ሸማቂዎች ሲያስቸግሯቸው ሬሳውን ኤልሳ አጥንት ላይ ሲጥሉት ሬሳው ህይወት አገኘ እግዚአብሔር ይመስገን እንኳን ህይወት እያላቸው ሃሌሉያ ሞተው እንኳን ውስጣቸው ያለው የህይወት ኃይል እንዲገለጥ የሚንፈራፈሩ አሉ በአጥንት ደረጃ እንኳን የዘላለም ህይወት የእግዚአብሔር ልጅ የኢየሱስ አካል ሕያው አካላት ሆነን በጌታ በኢየሱስ ስም በእናንተ ያለው ከናንተ ጋር አይቀበርም በሉ እስቲ አይሰማም ሃሌሉያ ንገረው ይገለጣል በሉ እስቲ አይሰማም ሃሌሉያ ወገኖቼ በእናንተ ካለው የእግዚአብሔር ጸጋና መልካም ነገር የተነሳ የዛሬ አመት የእናንተ ጭበጣ የፈውስ መስመር ይሆናል አይሰማም አሜን አሁን ዝም ብሎ ባዶ እጅህን ይጨብጥ ይሆናል ጠብቀኝ ብለው ነገ አቀጣጥለዋለሁ ነገ እጅ ጫንልኝ ትለኛለህ ምክንያቱም ሃሌሉያ ውስጥ ያለው ጸጋ ተቀልጦ በአንተ ላይ ያለውን ቀንበር ይሰብራል you will change በጌታ በኢየሱስ ስም ውስጣችሁ ያለው ነገር ይገለጣል በሉ በደም አይሰማም ትዝላችኋል ኢየሱስ ከቅዱሳኑ ጋር ከደቀ መዛሙርቱ ጋር በሄደበት ጊዜ ሁሉ የሚጠይቃቸው ነገር ነበረ በብዙ ቦታዎች ላይ ይቆምና እምነታችሁ ወዴት ነው እስቲ እምነታችሁ ወዴት ነው በሉ ምክንያቱም ብዙ ከነገራቸው እምነት ሊያመጣ የሚችል ህይወትና መንፈስ የሆነ ቃል ከመገባቸው በኋላ ሲደባበቁ አንዳንድ ቦታ ላይ ግራ ሲጋቡ ወዴት ነው ይላቸዋል ግለጡት እንጂ የሰማችሁትን የእምነት ቃል አውጡት እንጂ ስሩበት እንጂ ማዕበሉን ገስጹበት እንጂ ሃሌሉያ ወዴት ነው ወገኖቼ ዛሬም የናዝሬቱ ኢየሱስ በደቀ መዛሙርቱ መካከል እየዞረ ወዴት ነው ግለጡት ይላል እኛም የህይወታችን እንቅስቃሴ ግብ ማድረግ ያለብን አባት ሆይ በውስጤ ያስቀመጥከው ጠብታዋ ጸጋ ጠብታዋ ነገር ሳትቀር ትገለጥ ሐዋርያትም ይናገራሉ ፍቅራችሁን ግለጠው ክርስቶስ አንተ ውስጥ የፍቅር አምላክ አለ አሜን ሃሌሉያ እርስ በርሳችሁ ተዋደዱ መዋደዳችሁን አይተው የሰማይ አባትን እንዲያከብሩ ብርሃናችሁ በሰው ፊት ሁሉ ይብራ
ሃሌሉያ መልካም ስራችሁን አይተው የሰማይን አባት እንዲያከብሩት ማኒፌስት ይገለጣል። ስንቶቻችሁ እስከ አፍንጫችሁ ድረስ በእግዚአብሔር ጸጋ እንደተሞላችሁ ታምናላችሁ? እግዚአብሔር ቆጥቦ አልሰጠም። አሜን። ኤፌሶን ምዕራፍ 4 ላይ ማየት ትችላላችሁ። እንደ ክርስቶስ ኢየሱስ ጸጋ ስጦታ መጠን እያንዳንዳችን ጸጋ ተሰጠን። ረጋ ብለን እንስማው። እንደ ጌታችን እንደ ኢየሱስ ክርስቶስ ጸጋ ስጦታ መጠን እያንዳንዳችን ጸጋ ተሰጠን። እንደ ፓስተር ከሌ አይደለም፣ እንደ ነብይ ከሌ አይደለም። እንደ ኢየሱስ ክርስቶስ ጸጋ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ተሰጥቶኛል በሉ። ማንን የሚያክል? የማንን የሚያክል? ወገኖቼ እኔ በጸጋዬ መገለጥ የማደርገው ሩጫ ግቤ ሰው አይደለም። በታሪክ ወይም ደግሞ በዘመናችን ወደ ታወቁ ታላላቅ እግዚአብሔር ሰዎች አይደለም ሩጫዬ። ከነሱ የምማረው በእነሱ ትከሻ ላይ ሆኜ የማያቸው በእነሱ ጸጋ የምጠቀመው ነገር እንደተጠበቀ ሆኖ ግቤ ግን ሃሌሉያ ኤፌሶን 4 ላይ ያለው ነው። ምን ይላል? ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ተሰጥቶታል እኮ ጎበዝ። ይሄን እኮ ፈውስ ውስጥ ነው ያለው። ይሄን እኮ የሚቀጥለው ምሪትስ ውስጥ ነው ያለው። ወርቅ ውጦ እኮ ነው ንገረ ወረተው ሃሌሉያ። ስለዚህ የተሰጠን ነገር ጋር አለ። በክርስቶስ ታላቅ መስዋዕትነት ለእግዚአብሔር ሕዝብ መታነጽ፣ ለትውልድ መፈወስና ለእግዚአብሔር ሐሳብና ክብር መገለጥ የተሰጠን ነገር ካለ መገለጥ አለበት። ስለዚህ የህይወትና አገልግሎታችን የእንቅስቃሴ አቅጣጫ መቀኘት ያለበት በመግለጥ ሐሳብና ግብ እንደሆነ ሊገባን ያስፈልጋል። እግዚአብሔር የተመሰገነ ይሁን። አሜን። በሶስተኛ ደረጃ የእግዚአብሔር ቃል ደግሞ የሚያስተምረን የቅዱሳን የህይወት እንቅስቃሴና የህይወት ሩጫ የአገልግሎት እንቅስቃሴ ግብ መሆን ያለበት እንቅስቃሴያችን መቃኘት ያለበት ለመውረስና ለመድረስ መሆን አለበት። ለመውረስ እግዚአብሔር በክርስቶስ ኢየሱስ የሰጠን ያዘጋጀልን ማናቸውንም ነገሮች ለመውረስ እግዚአብሔር በክርስቶስ መስዋዕትነት ለእናንተ ያዘጋጀው በህይወት በሁለንተናችሁ በነፍስ በመንፈስ በስጋ ልትወርሱ የሚገባው በክርስቶስ ሞት ኦሬዲ ፔይድ የሆነ የተከፈለበትን ነገር ሳትወርሱ በኢየሱስ ስም አትሄዱ። እግዚአብሔር ለእናንተ በክርስቶስ ሥራ ያዘጋጃቸው ርስቶች ሳትወርሱ በኢየሱስ ስም አትሄዱ። እስቲ ወርሳለሁ በሉ በደም አይሰማም እወር ወገኖቼ አሁን የደረስንበት ወይም አሁን የያዝኑና ያለን ነገር በክርስቶስ ኢየሱስ እግዚአብሔር ያዘጋጀው ሁሉ አይደለም። ዛሬ ስላለን ነገር እግዚአብሔርን እያመሰገንን ነገር ግን በክርስቶስ ሞትና ትንሣኤ ለኛ የተዘጋጁ የመንፈስ የነፍስ የአካል ርስቶች አሉ፣ የዘመን ርስቶች አሉ። እነሱን ሁሉ እንወርሳለን። እያንዳንዱ እንቅስቃሴያችን ወደዚህ በክርስቶስ ተዘጋጀልን በዘላለም መንፈስ ወደ ተጠበቀልን ሰማያዊ ርስት የሚያስገዘግዘን መሆን አለበት። ወርሳለሁ በሉስቲ አይሰማም እወርሳለሁ አይሰማም እወርስ ወገኖቼ ካሌብ 40 ዓመት ጠብቆ በዚያ መንፈስ በ80 ዓመቱ ባይወጣ ኖርኮ ዛሬ የኬብሮን ተራራኮ ካሌብ ሳይወርሳት ይሄድ ነበር። ዛሬ ግን ኬብሮን የካሌብ ርስት ነች። እግዚአብሔር ይመስገን። ከ40 ዓመት በኋላ እኔ የተዘጋጀልኝ ነገር አለ፣ የታመነ ነገር አለ። ወርሳለሁ የእግዚአብሔር ባለሽም ግን ተገለጠ ተራራው ወርስ ይስብልሲያችሁ ያልተውን ነፍሳት ትወርሳላችሁ፣ ምድሪቷን ትወርሳላችሁ፣ ስርዓቶችን ትወርሳላችሁ፣ የምድርን ሀብት ትወርሳላችሁ። አሜን በሉ እስቲ በደም ወርሳለሁ በሉ እስቲ አይሰማም። የጌታን ቸርነት ታውቁ እንደሆነ እርሱ ባለጠጋ ሆኖ ሳለ በእርሱ ድህነት ባለጠጎች እንድትሆኑ ስለ እናንተ ድሃ ሆነ። his poverty is not in vain። እግዚአብሔር ለእናንተ በክርስቶስ ድህነት ያዘጋጀው የባህር መዝገብ ትወርሳላችሁ፣ የሰማይ መና ትወርሳላችሁ፣ የዓለት ውሃ ትጠጣላችሁ። you shall break through በኢየሱስ ስም ጥሳችሁ ትወጣላችሁ። እጆቻችሁን አንሱ ወርሳለሁ በሉ እስቲ አይሰማም። ዛሬ በእናንተ ርስት ላይ የተቀመጡ አሞራውያን ምናውያን ከሊፋውያን ምናምን ይወጣሉ። አሜን በሉ በደም ኢየሱስ ጌታ ነው። ትወርሳላችሁ። አሜን። በመጨረሻው ዘመን እግዚአብሔር ቤት ተራሮች በተራሮች ራስ ላይ ጸንታ ትቆማለች፣ በኮረብቶች ላይ ከፍ you shall inherit high places። በምድርና በትውልድ ላይ አስተሳሰብን የምትቀርጹበት ሕግና ሥርዓትን ለእግዚአብሔር መንግስት ሥርዓት መገለጥ የምታውጁበት ከፍታዎች ላይ ወርሳለሁ በሉ እስቲ
ዲግሪ አይደለም ዲፕሎማ አይደለም የእግዚአብሔር ሞገስ እንግዳ ስደተኛ ሆነ ከፍ የሚያደርግ ዮሴፍን ከፍ ያደረገ አስቴርን ከፍ ያደረገ በዚህ ምድር የህይወት ፍጻሜ ላይ ዋጋ ያለው ተጽዕኖ እንዲኖር ተራራውን ያወርሳል ወርሳለሁ በርሲ ወርሳል አሜን ወርሳለሁ ነው ወርሳለሁ ሃሌሉያ አይኖ እንደሞሳቃል በእኔ በጎኝነት ስለተገኘ አይደለም ነገር ግን ኦሬዲ የተከፈለበት ስለሆነ ጌታዬና ንጉሴ ኢየሱስ ስለሞተበት ኦሬዲ በደሙ ዋጋ ስለከፈለበት ከንቱ አላደረገውም ወርሳለሁ አሜን ሰማይ ስንገናኝ ኬብሮን የታለ አልባልም ኬብሮን ላይ ማተም አጥሜ ነው መሄደው አሜን ወርሳለሁ በሉሲ ዘዳግም ምዕራፍ 8 ቁጥር 1 እንዲህ ይላል እግዚአብሔር ቃል ዘዳግም ምዕራፍ 8 በህይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ በህይወት እንድትኖሩ እስኪ በህይወት እንድትኖሩ በሉ ስንቶቻችሁ ጌታን አምናችሁ በህይወት እየኖራችሁ ነው ህይወት ተሰጥቷችሁ ቀጠለ ምን አለ እንድትበዙ በሉ ከእግዚአብሔር በጎ ነገር ስንቶቻችሁ በስቶላችኋል አሜን ከዛ በኋላ ምን አለ እንድትኖሩ እንድትበዙ ብቻ አይደለም አለ ከዛ ምን አለ እግዚአብሔርም ለአባታችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት የቤተ ክርስቲያን አንዱ ችግር እኮ ይሄ ነው ህይወትን እንሰብካለን ህይወትን እንሰጣለን እንቀበላለን ከዛ ቸርች ግሮስ እንበዛለን ጥሩ አሜን ነገር ግን መውረሱን ተተነዋል የተግባባን ነው we think that mega church is omega church መብዛት የፍጻሜ ጉዳይ መስሎናል ነገር ግን መውረስ አለ በጌታ በኢየሱስ ስም በህይወት እንኖራለን እንበዛለን ስፍራ እስከማይዘን ድረስ እንበዛለን ወገኖቼ እኔ በቅርብ አመታት የማየው እንዴት ታውቃላችሁ አንድ ሴንተራችን ላይ ቁጭ ብለን በሳተላይት በዳይሬክት ሳተላይት ሊንክ በተለያዩ ክፍለ ሀገሮች በተለያዩ አካባቢዎች ከዓለማት ያሉ የዚህ ነገድ ሰራዊቶችን ምንከታተልበት ጊዜ ሩቅ አይደለም በአንድ ቦታ በአንድ ህብረት ለመሰብሰብ ከብደን ድረስ እግዚአብሔር ዘራችንን ያበዛል ሰዎች እኮ ወደ ግብጽ የገቡት 70 ሰዎች ሆነው ነበር 70 ነፍስ ሆነው ነበር ሲወጡ ግን ሚሊዮን ሆነው ወጡ በ70 ሚሊዮን መድረስ ከተቻለ እኛ ከ70 የሚሻል መጀመሪያ አለ ማባዣችን ከ70 በስቷል ሃሌሉያ አሜን በሉስ ይበደም አሁን በመናደርጋቸው የለውጥ እንቅስቃሴዎች ዳይሬክሽኖቻችንን ማውረስ የሚያስችለን ነገር የቱ ነው የሚለውን ነገር ስንቃኘው በዛ አቅጣጫ ስንራመድ እግዚአብሔር ያበዛናል መብዛት ብቻ አይደለም እንወርሳለን በኢየሱስ ስም እንወርሳለን አሜን ሲወርሳለሁ በሉ በደም አይሰማም እንደዚሁም ደግሞ እግዚአብሔር ቃል ሲናገረን ወገኖቼ የህይወታችን የአገልግሎታችን እንቅስቃሴ ግቡ መውረስ ብቻ አይደለም መድረስም ነው መድረስ በሉ እስቲ ምክንያቱም ኢየሱስ ክርስቶስ በአጭር ቃል ሂዱ ብሎናል ሂዱ እያለን ቁጭ ብለን እየተሽከረከርን 70 ሚሊዮን ጊዜ ሂዱ እንሰማለን let's go out በወንጌል በእግዚአብሔር መንግስት ስርዓት በእግዚአብሔር መንግስት ኃይል በፍቅርና በበጎ ስራ ዓለማችንን እንድረስ ትውልዳችንን እንድረስ ኮሚኒቲያችንን እንድረስ እደርሳለሁ በሉ እስቲ ወገኖቼ በእግዚአብሔርን ነገር ሌሎች በማድረስ እርምጃ ካልተራመድ እንቅስቃሴ መቃኘት አለበት እንዴት ነው የምደርሰው ምክንያቱም ሂድ የሚል ትእዛዝ አለ በመድረሳችን እነሱ የሚያገኙት ትርፍ ባይገባን እንኳን እኛ በመንቀሳቀሳችን የመንግስቱን ወንጌል ይዘን እነሱ ጋር በመድረሳችን የሚመጣላቸው ትርፍ እንኳን ግድ ባይሰጠን የምንወደውና የምንፈራው ጌታ ሂዱ ብሎናል ይሄን እየሰሙ ለምን እንቀመጣለን እንሄዳለን በሉ እስቲ አይሰማም በጌታ